ሞት ይብቃን። አዎ ሞት ይብቃን። የትኛውንም እምነት፣ የአምልኮ ስፍራዎች፣ አብያተ ክርስቲያናት፣ ቸርቾች፣ መስጊዶች ለሰው ልጆች ሁሉ ለመልካም ስራ እንጂ ለጥቃት ቀይ መስመሮች ይሁኑ። ታሪክ የማይረሳቸው የዘመን እውነታዎች ተከሰቱ። ቅዱስ ስፍራዎች እንዴት ይደፈራሉ? እንዴትስ ለእሳት ይማገዳሉ? ምዕመናን ለምን ይገደላሉ? እሺ ይሁን፣ የህይወት አጋጣሚ አንዴ ይከሰታል፣ ግን እንዴት ይደጋገማል? ድንገት ነገሮች ጫፍ ሲወጡ ሕሊና ቢስ ሲበዛ የምንዳኝበት ህግና ስርዓት አለ። እስከዛሬ ያ ሁሉ ግፍ ሲፈጸም ምን አለ? ምን ሆነ? ምን ተባለ? ሌናው ከካደ ሰው በህጉ መማር አለበት። እኛ የምናረፍት ተንቀሳቃሽ አፈሮች፣ የምንሞትበትን ጊዜና የደቂቃ የማናውቅ የነገ መንገደኛዎች፣ የምናረፍት ግን አፈር ከመሆን የማንቀር ከንቱ። ታዲያ እኛ አፈርን እንዴት ይገፋል? የምትከተለው እምነት እንዴት ለሞት ምክንያት ሊሆን ይችላል? ብታመልክበት ቅዱስ ስፍራ እንዴት በሳት ጆጋመድ? በቃ ይብቃን። ህጉም ስርዓቱም አቅም ይኖር። ፈጣሪን የሚፈሩ ህዝቦች መኖሪያ ሀገር ላይ የኖርን ይብቃን። ቅዱስ ስፍራዎች፣ አብያተ ክርስቲያናት፣ ቸርቾች፣ መስጊዶች ፍጹም የማይነኩ ቀይ መስመሮች ይሁንልን። የምንከተለው እምነት የሞት ምክንያት አይሁንብን። በእርግጥ በዚህ መልኩ ህይወታቸው ያለፉ ምዕመናን ከሞት በኋላ የሚኖራቸው ህይወት ያማረ ነው። በቃ አንድ ነው። በእነዚህ ጉዳዮች መለያየት አንችልም። ይብቃ።